ሰላም ጤና ይስጥልን ክቡራትና ክቡራን፣ አቤል አበሻ ኒውስ ነው። በመካከለኛው ምስራቅ ያለው ውጥረት አዲስና ያልተጠበቀ አቅጣጫ ይዟል። የአሜሪካው የስለላ ተቋም CIA ለዋይት ሃውስ ያቀረበው ሚስጥራዊ ሪፖርት ይፋ ሆኗል። ሪፖርቱ እንደሚለው ከሆነ ኢራን የፕሬዝዳንት ዶናልድ ትራምፕ አስተዳደር የጣለበትን የባህር ላይ እገዳ ለተጨማሪ 4 ወራት ያህል ያለምንም ኢኮኖሚ ውድቀት መቋቋም ትችላለች። ይህ ደግሞ አሜሪካ በድርድሩ ላይ ያላትን ተጽዕኖ ጥያቄ ውስጥ ጥሎታል። ከዚህ በተጨማሪ የኢራን የሚሳኤል አቅም ምን ደረጃ ላይ ነው? ትራምፕስ ከኢራን ምን እየጠበቁ ነው? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዋሽንግተን ፖስት እና ሮይተርስ እንደዘገቡት CIA ባደረገው ትልቅ ትንተናና ኢራን ወደ ወደቦቿ የሚደረግ ማንኛውም ጉዞ ቢታገድም ቢያንስ ለ3 ወይም ለ4 ወራት ያህል ኢኮኖሚያ ሳይነጋ መቆየት ትችላለች። ይህም ትራምፕ ጦርነቱን በፍጥነት ለመቋጨት የነበራቸውን ተስፋ ፈታኝ አድርጎታል። የሚገርመው ነገር ኢኮኖሚያዊ ጉዳይ ብቻ አይደለም። በሳምንታት በእስራኤል እና በአሜሪካ ከፍተኛ የአየር ድብደባ ቢፈጸምባትም ኢራን አሁንም 75 በመቶ የሚሆነው ተንቀሳቃሽ ሚሳኤል ማስወንጨፊያዎቻቸውን በደህና እንደያዘች ሪፖርቱ ይጠቁማል። የኢራን መንግስት ምድር ስር ያሉ የመሳሪያ ማከማቻዎቻችን መልሶ መክፈት መቻል እና የተጎዱ ሚሳኤሎችን እየጠገነች መሆኑን ሳተላይቶች እና የስለላ መረጃዎች አሳይተዋል። እንዲሁም አዳዲስ ሚሳኤሎችን የገጣጠመች መሆኗ ተነግሯል። የሲአይኤ ሪፖርት በዋሽንግተን ባለስልጣናት ዘንድ መከፋፈልን ፈጥሯል። አንድ ከፍተኛ የስለላ ባለስልጣናት ለሮይተርስ ሲናገሩ የሲአይኤ ሪፖርት ሐሰት ነው ሲሉ አጣጥለውታል። እንደሳቸው ገለጻ የባህር እገዳው የኢራን ገቢ እያደቀቀና ስርዓታዊ ኢኮኖሚ ውድቀትን እያፋጠነ ነው። ይህ መረጃ ለትራምፕ አስተዳደር መጥፎ ዜና ነው። ምክንያቱም ኢራን እጅ አልሰጥም ብላ ለወራት መቆየት ከቻለች አሜሪካ በድርድር ጠረጴዛው ላይ የምታቀርበውን ቅድመ ሁኔታ ኢራን ላለመቀበል ድፍረት ታገኛለች። ፕሬዝዳንት ትራምፕ ጦርነቱ ለመቋጨት ባለ 14 ነጥብ የስምምነት እቅድ ለኢራን ልከዋል። ይህ እቅድ የሚከተሉት ዋና ዋና ጉዳዮችን ይዘዋል። ኢራን ኒውክሌር ማበልጸግ እንድታቆም፣ የሆርሙዝ ወሽመጥ ለንግድ መርከቦች ክፍት እንዲሆን፣ በአንጻሩ አሜሪካ ማዕቀቦችን እንድታነሳ። ትራምፕ ለጋዜጠኞች ሲናገሩ የኢራንን ምላሽ ምናልባት ዛሬ ምሽት እንሰማለን ብለዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተመሳሳይ ኢራን ዛሬ ምላሽ ትሰጣለች የሚል ከፍተኛ ተስፋ እንዳላቸው ገልጸዋል። ምንም እንኳን ድርድር ቢሆንም በሁለቱ ሀገራት መካከል አልፎ አልፎ የሚደረጉ የጥቃት ልውውጦች ድርድሩን ደካማ አድርጎታል። ብዙዎች እንደሚሉት ኢራን ድርድሩን የምታጓትተው አሜሪካ በምርጫ ወይም በሌላ የውሰጥ ፖለቲካ ጫና ውስጥ እስክትገባ ድረስ ነው። የሲአይኤ ሪፖርት ደግሞ ኢራን ጊዜ ለመግዛት የሚያስችል የውስጥ አቅም እንዳላት ማረጋገጫ ሆኗል። ክቡራትና ክቡራን፣ በመካከለኛው ምስራቅ ያለው ይህ የድመትና አይጥ ጨዋታ ወደ ሰላም ያመራል ወይንስ ወደ የተባባሰ ጦርነት? ኢራንስ ዛሬ ምሽት ምን ምላሽ ትሰጥ ይሆን? በጉዳዩ ላይ ያላችሁን ግምት በኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎችም እንዲደርስ ሼር አድርጉት። ተጨማሪ ወቅታዊ መረጃዎች በየሰዓቱ ለማግኘት አቤል አበሻ ኒውስ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩ።